ዝም በይ አንተ ማን እንዳታመጣ ነው? ምን እንዳታመጣ የምር ምን እንዳታመጣ? እንዴት ነው የምትሆነው? ታንካታለህ እንዴ መጣ? አንቺ ውጪ በእናትሽ ፍቅሩ ጫቦ እና ከዚህ እሷን ትናገራታለህ። ለምንድን ነው ዝም የምለው? ኤርሚ ወንድ ነህ አንተ፣ ወንድ ነህ። እሷን ትናገራታለህ። አሁንም በንቀት አትናገረኝ። በስነ ስርዓት አዋራኝ። በስነ ስርዓት አዋራኝ። የሚያረጋጋኝ ነገር የለም። እኔ ስለማልናገር ጸጥ ስላልኩ ነው። አመንከኝ ነው እያሳመንከኝ ነው። ልቀቀኝ ደግሞ። እሺ ልቀቀኝ። ኧረ በእናትህ ጥፋ። አዎ ሰላም የኔ ቤተሰቦች እንዴት ናችሁ? ዛሬ ደግሞ ኤርሚን ይዤላችሁ ከች ብያለሁ። ምን ልናደርግ ነው? ፕራንክ። እሷን የምታክል ልጅ አለችና ፕራንክ እናደርጋታለን። ማናት እኔን የምታክል? ይገምቱ። ያው ቅምጥልን ነው ፕራንክ የምናደርገውና ያ እንዴት ነው ያሰብሽው? ንገሪያችሁ። ምንድን ነው ያሰብኩት? ከኤርሚ ጋር ተጣላን፣ የማይሆኑ ነገሮችን ተናገረኝ ብዬ ደውዬ እጠራታለሁ። አሁን ከዛ ስትመጣ ምንድነው የምትለኝ የሚለውን ነው። ምን የምትለኝ ይመስላል? ለኔ የምታግዝ ነው ይመስለኝ። ላንተ እኔ ደግሞ ለኔ የምታግዝ ነው ይመስለኝ። አይ የምር ግን አውቆ ነው የቀለደብሽ ነው ምናምን የምትልሽ ነው ይመስለኝ። ብዙ ጊዜ ታንኮል ስለምትሰራ ቀልድ ነው ይመስላል። ቀልድ ሊመስላት ይችላል። እናስ ቤተሰብ ደውለን እንጠራታለን። ተከታተሉ። ተመልሰን መተናል። አሁን ደውለንላታል። እያለቀስኩ አስመስዬ ነው ያወራኋት። ኤርሚ አበሳጭቶኛል፣ በቃ ቶሎ ነው ላናግርሽ ፈልጋለሁ፣ ለሊማ ጠገቤ የለችም፣ አዳይም የለችም፣ በቃ አንቺን ብቻ ነው ማገኘው ብዬ ደውዬ ጠርቻታለሁ። እስቲ ምን እንደምትለን እናያለን። መጣች መሰለኝ። አንቺ ምን ሆነሽ ነው? ደውዬ ነገርኩሽ አይደል እኮ። እና እየቀለድሽ ነው መሰለኝ። ምንድን ነው የምቀልደው? እኔ ከዚህ በፊት እንደዚህ አይነት ቀልድ አውቃለሁ እኮ። ታውቂም ሲጀመር ኤርሚን ታውቂዋለሽ እንዴ? ሞዱል ምንድን ነው? ሁላችንም ላይ ነው የሚደበረው። አንቺ ምን እኮ እኔ እኮ ስለማውቀው ነው እየቀለደ ነው ብዬ ላዳምጠው ልሰማው ሞከርኩኝ። ግን ደግሞ በቃ እያባሰው መጣ። በጣም ነው የተናገረኝ። አንቺ ስላልሰማሽ ነው ነበሩ ነው ይቅር አሉ። ሁሉም ፊት ነው እንደዛ ጥርግርግ አድርጎ ያመርሽ ነው። ፍቅር እየቀለድሽ እኮ ነው። የምር እንጣላለን። የምር እንጋጫለን። የምር እኔ ለራሴ በጣም ከፍቶኛል። በጣም ደብሮኛል። ልታናግሪኝ የማትፈልጊ ከሆነ ይቻው። አረ ታረጋጊ። እኔ እንደሱ ልልሽ እኮ አይደለም። ግን ኤርሚን ታውቂዋለሽ። ሁላችንም ነው በቃ እዛም ይናኮሳል፣ እዛም ነው። እንደዛ አይደል? ቀልድ ነው፣ ጨዋታ ነው አይደል? እንደዛ አይደል? የምርሽ በጣም ነው የተናገረኝ። የሆነ በቃ ከሱም አልጠብቃቸውም። መጣ አራራኩም መጣ ገበር ላይ አርኩ መጣ። ዳይሬክተር እየደወለ ነው። ኮኔም እኮ አልሰራም ብዬ ነው የመጣሁት። አንቺ የምርሽ ነው እንዴ? አዎ እየደወሉልኝ ነበር። ፍቅር እያመንኩሽ እኮ ስላይደለ ነው። የምር ለምን ደግሞ አታምኝ? አሁን ደውለው ፍቅር ምናምን ካሉሽ የለችም ምናምን አላገኘሁም። ቆይ ምን አጋጫችሁ ሲጀምር? ሁሌ ነው በስርዓት ነው የምናወራው ነው እነሱ። ቢያንስ ብንሰዳደብ ብንነጋገር እንኳን የቀልድ ንግግር ነው የምንነጋገረው። ግን ዛሬ በቃ የሆነ እየቀለደ ነው ብዬም ልረዳውም ሞከርኩኝ። ምን ሆነ ነው ኤርሚ ምንድነው ምናምን ብለው ጭራሽ ሊሰማኝ ፈቃደኛ አይደለም። በጣም ነው የተናገረኝ። የሆነ በቃ እንዴት ብዬ ንገርሽ? በጣም ነው ያስከፈኝ። በቃ እንዴ አንቺ ለሌ ናት ለሌ የለችም ደግሞ ብነግራትም እሷም ልትሰማኝ አትፈልግም እኮ። ሲጀመር ማንም እንዴ ኤርሚ እንደዚህ አድርጎ የምር አይ እሱም እየቀለደ ሊሆን ይችላል። እየቀለደ አይደለም፣ እየቀለደ ነው ብዬ ልረዳው ሞክሬያለሁ። ሲጀመር ሰንዝሮብኛል ምናምን ነው። አሃ የምሩን ከሆነ ጌታን አስቀይመዋል። እኔ ለዛ ሳይሆን እኔ ምናልባት እዚህ ሲጀመር እንዳልነካካ ነው እንጂ ኖርማል ነው፣ ችግር የለውም። ግን አይ እኔ አሁን የጠራሁሽ ከዚህ በኋላ እንዳይደርስብኝ በቃ ማለት መናገርም ከፈለገ ምናምን ዛሬ የተናገረኝ ነገር ይበቃዋል። በቃ ዛሬ ብዙ ነገር ተናግሮኛል። ግን ከዚህ በኋላ ምንም ነገር እንዳይናገረኝ በቃ አብረንም እንደዚህ እንትን ስንል ምናምን ሲቃለድ እኔም ልናገረው እችላለሁ። እኔ ስለማልናገር ጸጥ ብየዋለሁ። እሺ ችግር የለውም ምናምን ብዬ ትቼዋለሁ። ግን ከዚህ በኋላ አንድ ነገር ቢናገረኝ እኔ ስራ መስራት አልችልም። ሲጀመር እስከዛሬም ችዬው የሆነ ሲናገር እየቀለደ ነው እያልኩ በቃ እሺ ምናምን ብዬ ትቼ ነው እንጂ በቃ ሌላ ነገር ውስጥ ነው የምንገባው። እኔ ፍቅር ልጅ ማስተካከል ካለብኝ አስተካክላለሁ ወይ እናገራለሁ ምናምን። እኔም አንድ ለሱ ነው የጠራሁሽ እንጂ ምናልባት በቃ ዛሬ ስራ ምናምን
በዚህ ሙድ መስራት አልፈልግም። ምን ማለት ነው? ያምሻል እንዴ? አንቺ ስንት ነገር ነው ያለው እኮ። አሃ አራት ቀልጂ በእናትሽ። የምር አናግረዋለሁ። የምር እየቀለደ ካልሆነ ምናምን ደግሞ አስቀይመው። የምር እየቀለደ አይደለም። አሁን እንዴ ሲጀመር እንዴት ይናገርሽ? ቢጠይቁሽም ምንም ቢሉሽም በቃ ዛሬ መስራት ስለማትችል ነው በቃ እሸኝቻታለሁ ምናምን ባያቸው። አንቺ የምርሽ በቃ እኔ ከሱ ጋር ገብቼ ዛሬ በዚህ ስሜት መስራት አልችልም። አርለ ማረፍ አረጋጊ ጌታን አረጋጊ። ምንድነው? ተነሺ ይኸውልሽ ቅምጥል ነግሬሻለሁ። ኤርሚ እየቀለደች ነው። ተነሺ አንድ ነገር የምሬ ነው። ተነሺ ኤርሚ እንዴ ተነሺ ያልኩሽ ነው። አትጩባት። ሸለዛ ያማል እንደ የምር እየቀለደች መስሎኝ ነው ኤርሚ። ይኸውልህ በእኔ ምክንያት እንድትጣሉ እንድትነጋገሩ አይደለም። ቆይ አንቺ ነሽ ጌታን ነጭ ነው እንጂ ምንም ላረጋ አይደለም። ፍቅር የምር ነው እንዴ አንተ? እሺ በቃ ይኸውልህ እኔ እናንተ ተነጋግረናል አይደል? ከዚህ በፊት ማውራት ያለብን ነገር አውርተናል አይደል? አሁን ደግሞ እሷ እንድትናገራት አይደለም በቃ ላናገራት ነው የጠራሁት። ከዚህ በኋላ አጠገቤ እንዳትደርስ ኤርሚ። እኔን አናግረኝ። ቆይ ፍቅር እኔን አናግረኝ። እንኩ ዘርበሽ እኔን አናግረኝ አልልም። ቆይ ስማኝ፣ ዝም በይ። እኔን ስማኝ መጀመሪያ። ያማል እንዴ? ይኸውልህ ስታወራ ኤርሚ እኔን አዳምጠኝ አልኩህ እኮ። አንዴ እኔን አዳምጠኝ። የምር እየቀለደሽ ነው መሰለኝ። የምራችሁ ነው? ይኸውልሽ ለእሷም ነገርሻት፣ ለማንም ነገርሽ፣ እኔ አይመለከተኝም። እንዴ አክብሬያችሁ ነው። እሺ ስትል ይኸውልህ እስከ ዛሬ እኔ አክብሬ አንድ ነገር ተናግሬ አላውቅም። ዛሬም እንዳልናገር ብዬ ነው አይደል ጥዬ የመጣሁት። አሁንም እንድናገር ፈልጋህ ከሆነ መናገር እችላለሁ። ዝም በይ አንተ ማን እንደ በሽተኛ ሂድ እባክህ እዛ። አንቺ ነው ወደዚህ ጤናለም እንዴ? በሽተኛ ነው ወንዴውን ግን እንደው ይመስልሻል ስለተናገርካት? ዝም በይ አይደለም ትጣሉ አይደለም ታመጣ ነው። ምን እንዳታመጣ የምር ምን እንዳታመጣ ደፋር። ስሚ ሲጀመር አንቺ አይመለከትሽም። ይመለከተኛል። ለምን አይመለከተኝም? አብረን የምንሰራው በቃ ተረጋጉ። በቃ ተረጋጊ። አንቺ እንዴት ነው የምትሆኚው? አንተ እንዴት ነው የምትሆነው? ታንካታለህ እንዴ መጣ ፍቅር እንዴ ምን ማለት ነው? አንቺ ውጪ በእናትሽ ፍቅር ውጪ አቦ። እሺ ተረጋጉ። በቃ አንቺ እንጂ በቃ አልሄድም። አንተ ምን ታረጋግሽ? ነገርኝ አልፈልግም ከዚህ በኋላ። ዝም በይ። አንድ ነገር እንዳትናገር። ዝም በይ እና ከዚህ በኋላ እሷን ትናገራታለህ። ለምንድን ነው ዝም የምለው? ስሚ እስከ ዛሬ ዝም ያልኳቸው አውቄ ነው። እሺ ጨምላቆች አለበለዚያ እንዲህ ወንድ ነህ ኤርሚ፣ ወንድ ነህ አንተ፣ ወንድ ነህ። እሷን ትናካታለህ እንዴ? ምን የምሬን ነው ኤርሚ። አይደብርህም እንዴ? ትንሽ አብረን ነው የምንሰራው አይደል? አብረን ነው የምንበላው፣ አብረን ነው የምንጠጣው አይደል? ምንድን ነው የምትፈልገው? ይኸውልሽ እንደዛ ከሆነ ሁለታችንም አብረሽ ነው የምንሰራው አይደለም? እሺ ቢሆንስ ታዲያ ለሷ አግዘሽ ነው ትናገር? ለሷ አግዤ አይደለም። አመጣጠን አይቷል። አነካት እኮ ሴት ልጅ አይደለች እንዴ? አታስብም አንተ ራስህ? ዝም በይ አልልም። አሁንም በንቀት አታናግረኝ። በስነ ስርዓት አዋራኝ። በስነ ስርዓት አዋራኝ። አስቀይምሻለሁ። አስቀይመኝ። በስነ ስርዓት አዋራኝ። ከዛ በስነ ስርዓት እናወራለን። ደፋር። አሁን እሷን የምታስቀይማት ለምንድን ነው? እኔ የተናገርከኝ ነገር አይበቃም? በስነ ስርዓት አዋራኝ። ሁለታችሁንም አለቃችሁም። እሺ ኑር እባክህ። አልቀረብህም። ሲጀመር ለምንድን ነው እንደዚህ የምታናግራት? አክብረህ አዋራት ኤርሚ፣ አክብረህ አዋራት። ይኸውልህ እያንዳንዷን ነገር እስካሁን የተናገርከኝን ነገር እኮ ለእሷ መናገር እችላለሁ። እኔ ያልኳት ከእሱ ጋር መስራት አልችልም ዛሬ ነው ያልኳት። አዎ አልችልም። ደግሞ ምን ብለኸኝ ነው የመጣሁት ወደዚህ? ተረጋጋ። ምንድን ነው? ምንም የሚያረጋጋኝ ነገር የለም። እኔ ስለማልናገር ጸጥ ስላልኩ ነው። ምን ልትሆን ነው? ቆይ እንደዚህ የምትለው ኤርሚ፣ የምር እንደዚህ ነው ባህሪ? ቆይ አናግረኝ። ልቀቀኝ። አቤት እያሳመምከኝ ነው። ልቀቀኝ ደግሞ። እሺ ልቀቃት። ታላለች። ሁለታችሁንም እሰራላችኋለሁ። እሺ አለቀ። ምንድን ነው የምትሰራልን? ኧረ በእናትህ ጥፋ። አዎ እሺ ተረጋጉ። ጀግና ነሽ፣ የምር ጀግና ነሽ። ምን ልትሆን ነው እያልኩ እደበቃለሁ እንዴ? ማለት ለምን ሳቀች? እሷ ጋርም ተነጋግረናል ማለት ፍራንክ የተደረገው አንተ። ኧረ እባክሽ እኔ እኮ አንተ ልትደበድበኝ ነው ግን? አንተ ልትደበድበኝ? እግዚአብሔርን አሳመመኝ። ተነሽ እኔ ምን ረሳሁት። የሆነ መነጋገሬን እራሱ ልትጣሉ ነው። እና ያስገድደሽኝ ነበር አንተ። ለሌላ ጊዜ ሴት ልጅ እንደዛ አይደለም። ቆይ ግን የምር እንትን ተብላችሁ ተነጋግራችሁ? እሷ ነግሬያታለሁ። ተነጋግረን ነው እኔ እሷን ፋራ ለማድረግ ስጥር አንቺ በማል እኔን ፋራ አድርግሽ። ህዝቡንም ነው ፕራንክ ያደረግነው እና ደግሞ አንተን ነው ፕራንክ ያደረግነው። ሁለተኛ ፕራንክ የሚባል ነገር እንዳትል።
አይደለም አይ ዳተሪ ምንድነው? ሁለታችሁም ካሜራማኑን አታውቁታላችሁ? እንዴት ናችሁ? ተሳክቶልናል። ካሜራው ማን ያልደቀም ያምር ልቤ አይ ግን ሙዳችሁ ትንሽ ደስ አይል። ፕራንክ እናደርጋለን ተባብለን ነው አይደል እኮ። አንተ በጣም ብዙ ጊዜ እየተጫወትክብን ነው። በጣም ሪል ላይፋችንን ፕራንክ እያደረግከው ነው። ስለዚህ የሚሰራክ ሰው ያስፈልግ ነበረ። በቃ ምጥል ተከናውኗል። በረሮ እኔ እኮ ልቧኬት መጣ ብዬ እኮ እንዴ ያወራ ንቀት እንዴ ናታደበደበኝ። በቃ ተረጋጉ። አሁን እኮ ፕራንኩ አልቋል። እናንተ ከካሜራ ውጪ እንደፈለጋችሁ መደባደብ መጣላትን ትችላላችሁ። ፕራንክ ነው። ኤርሚ ምንም ክፉ ነገር እንዳታስብ። ስንሄድ ወደ በጣም ቂም ይዛባለች። ውይ ጫወትባችሁ በጣም ኤርሚ ይኸውልሽ፣ አይሻ እንደዚህ ያደርጋል ብዬሽ ነበረ። አሁን ሌላ ችግር ውስጥ ልገባ ነው። ሌላ ችግር ውስጥ ቅምጥል እንድታለቅስ ካደረኩ። አረ ኤርሚ የምር እሷ ናት፣ ፍቅር ናት ሲጀመር። እኔ ፍቅር እንተባበራለሁ ብዬ ነው። አመት ሊፈጅ ይችላል ግን አስለቅስሻለሁ። ኤርሚ አይደለም የኔ ሀሳብ አይደለም። ይኸውልህ የማን ነው? መጀመሪያ ከሷ ጋር ከተነጋገርን በኋላ ነው ኤርሚን ፕራንክ እናድርገው ስላች ከዛ እሺ አልኳት። ከኔ ጋር ወራሽ ከዛ በኋላ ምን ብላ እንዴ? ቆይ ምን ብላለች? አንተ ፕራንክ እናድርጋት፣ ጩባት፣ ስደባት፣ ምታት ብላኝ ነበር። እኔ ግን እንደ ሰው አይደሉም። ዝም ብላ ያስከኝ ዝም ብለህ እኔን አነከኝ። ገብቶሃል? ፕራንክ ላደርግህ እንደሆነ ገብቶሃል? ተረድተሃል? እሺ መቻች እናመሰግናለን። ቴንክ ዩ ለፕራንክ ደስ ብሎኛል። ክፉ ነገር እንዳታስብ። የምር ክፉ ነገር የምር ይደብረኛል። ይደብረኛል። አረ እኔ ተንኮል እንደማልወድ ታውቂያለሽ አይደል? ምን ሁሌ ነበረ እንደዚህ ፕራንክ የሚያደርገን። ካሜራ አለመደቀኑ ነው እንጂ ሁሌ ነው ፕራንክ የሚያደርገን እኛን። እና ዛሬ ሰርተንለታል። ግን እንደዚህ አይናገረንም በመጥፎ እንደዚህ የምር አድርጎ ተናግሮን አያውቅም በጭራሽ በፍጹም። በጣም ጥሩ ይመታን ነው እንጂ ሌላ ምንም እንደዚህ ሌላ አልፈልግም ነው። ይመታን ነው እቃችንን ቢደብቅብን ነው እንጂ ምንም ክፉ ባህሪ የለውም። አሁን ለምን እንትን ፕራንክ አናደርግም? ካሜራማን እናሯሩጥ በድንግ አይደለ? ካሜራማኑ ና እንዴ አታ ዋይ ስራቱን ይላል። እንደዚህ አይነት አልባሌ ነገር ታቆማለህ። ምን ይዚ እሺ በቃ እኮ አንዴ አሁን እኔም ይቅርታ መጠየቅ አለብኝ እንዴ? አባቴ ነው ብታው ይሻላል። የሚያደርስብኝን ጥቃት ይኸው እኔ ምንም የማውቀው ነገር የለም።